ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ ደግሞ ይህን እድል ሰጥቶን መጽሐፍ ቅዱስ ባጭሩ የሚለውን ትምህርታችንን በመቀጠል አንደኛ ተሰሎንቄ ደርሰናል። ባለፈው ጊዜ የቆላስይስን መልእክት መሰረት በማድረግ 4 ተከታታይ ክፍሎችን ተምረናል። ዛሬ ደግሞ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የመጀመሪያውን ባጭር እንመለከታለን። ለዚህ መግቢያ እንዲሆነን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10ን በማንበብ እንጀምራለን። ይህ አሁን የማነብላችሁ በአጠቃላይ የተሰሎንቄ ቤተክርስቲያን ምን አይነት ሕይወት ላይ እንደነበረች የሚገልጽልን ነው። እንደዚህ ይላል: ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣ ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። የተሰሎንቄ ቅዱሳን የሚያስገርም ነገር አላቸው። አንደኛው ከጣዖት ከነበሩበት ዓለም መመለስ ነው። ሁለተኛው ጌታ ኢየሱስ ክርስቶስን ማገልገል ነው። ሶስተኛው ደግሞ የናዝሬቱ ኢየሱስን መጠበቅ ነው። እነዚህ 3 ነገሮች በቅዱሳን ሕይወት ውስጥ ዋና መሰረታዊ ነገሮች ናቸው። በዚህ አጋጣሚ እነዚህ 3 ነገሮች በሕይወታችሁ አሉ ወንድሞች፣ እህቶች፣ እንድትመስሏቸው እመክራችኋለሁ። ይህን ካልኳችሁ ወደ ተሰሎንቄ ቤተክርስቲያን የኋላ ታሪክ በቅድሚያ ልንገራችሁ። ምክንያቱም የኋላውን ታሪክ ስናገኝ ነው ዋና ሐሳቡ የሚገባ። ስለዚህ በመጀመሪያ ስለ ተሰሎንቄ ከተማ ቤተክርስቲያኒቱ ከመመስረቷ በፊት የነበረውን ነገር ነው የምናየው። ተሰሎንቄ በአውሮፓ ክፍለ ዓለም የምትገኝ ከተማ ነበረች። እንደሚባለው ከክርስቶስ ልደት በፊት በ135 ዓመተ ዓለም በታላቁ እስክንድር እናት ተሰሎንቂያ በሚሏት እንደተሰየመች ይነገራል። እንግዲህ እንዲያ ነው ነገሩ። ከዚያም ተሰሎንቄ የመቄዶንያ ክፍለ ሀገር ዋና ከተማ ሆና የወደብ ከተማ ነበረች። የወደብ ከተማ በመሆኗ ምክንያት ብዙ ድብልቅ ሕዝብ የሚኖርባት ነበረች። በተለይም በአጠቃላይ አሕዛብና አይሁድ ይኖሩባት ነበረ። አሕዛብ ብዙ አይነት ነው። አይሁድንም ታውቃላችሁ፣ ብዙ አይነት ነገር ናቸው። ከዚያም ወደ ሃይማኖታቸው ስንመጣ አሕዛብ የራሳቸው ጣዖት ነበራቸው። እዚሁ ምዕራፍ 1 ቁጥር 10 ላይ እንዳያችሁት ከጣዖቶች እንዴት ዘወር እንዳላችሁ ይደነቃሉ ተብሎ የተጻፈውን ስታዩ ዋና የከተማዋ አምልኮ ጣዖት ነበረ። መቼም ጥንትም አሁንም ወደፊትም ክርስቶስ ኢየሱስ የሌለው ሕዝብ ሁሉ ጣዖት አለው። የሚታይ ሐውልትም ይሁን የማይታይ ነገር ቢሆን ጣዖት አለው። ምክንያቱም ትክክለኛው አምላክ ሲጠፋው ሰው በአእምሮ ውስጥ የሚፈጥረው አምላክ አለውና ነው። ይህንንም ከሰይጣን ተቀብሎ በእጅ አዙር ሰይጣንን ያመልካል።
አይሁድ ደግሞ በየሄዱበት ምኩራብ እየሰሩ ነውና እግዚአብሔርን የሚያመልኩት። በዚሁ በተሰሎንቄ አገርም ደግሞ ምኩራብ ነበራቸው። ይህም ለጳውሎስ ዋና የወንጌል በር ነበረ። ከጥንት ጀምሮ ወደኋላም እንኳን ያየናቸውን መልእክቶች ሁሉ ስናይ ዋና የወንጌል በር ሆኖ ያገለግለው የነበር የአይሁድ ምኩራብ ነው። ስለዚህ ይሄ ሁኔታ ጳውሎስ ወንጌልን ከመስበኩ በፊት በተሰሎንቄ ነበረ። ታዲያ ጳውሎስ እንዴት ነበረ ለተሰሎንቄ ከተማ ወንጌል ያደረሰው ብለን እንጠይቃውን። እግዚአብሔር ልቦናችንን ይክፈት። ሐዋርያው ጳውሎስ እንደምታስታውሱት በጢሮአዳ ሳለ ወደ አውሮፓ ክፍለ ዓለም ገብቶ ወንጌልን እንዲሰብክ አንድ የመቄዶንያ ሰው ናና እርዳን ብሎ በሕልም ሲናገረው በመስማቱ ምክንያት ይህንን መልእክት ታዞ ለመጀመሪያ ጊዜ ወደ ፊልጵስዩስ ከተማ ሄደ። በዚችም ከተማ ለተወሰነ ሳምንታት ወንጌል ከሰበከ በኋላ ወገኖቼ ሆይ ጽኑ መከራ ደርሶበታል። ተደብድበዋል፣ ታስረዋል፣ ብዙ ተሰቃይተዋል። ይሁን እንጂ በዛች ጊዜም ቢሆን እንኳን ነፍሳትን ለክርስቶስ አግኝቶ ነበር። ከዚያም በስደት ምክንያት ከፊልጵስዩስ አሁን ወደ ምንማራት ወደ ተሰሎንቄ ከተማ መጣ። የዚህን ሰው ሕይወት ይስጠን። ይርበኛል፣ ባለፍኩባት ጥቂት ጊዜም እንዲህ አይነት ሽታ ነበረኝና ይናፍቀኛል። ዛሬ ዝም ብዬ ተቀምጫለሁኝ በአንድ ቦታ ላይ እና ወገኖች ሆይ ወደ ተሰሎንቄ መጥቶ ለ3 ሳምንት ያህል ወደ ምኩራብ ገብቶ ወንጌል ሰበከ። እንዲያውም ደስ የሚለው በሐዋርያት ሥራ ምዕራፍ 17 ቁጥር 1 ጀምሮ እስከ 9 እንዴት ያገለግል እንደነበረ ተገልጿል። በዚያ ግሪኮች ነበሩ። ግሪክ ሆነው የአይሁድን እምነት ተከትለው እግዚአብሔርን የሚያመልኩ ነበሩ። ለእነዚህ ሁሉ ወንጌል ሰበከ። ደስ ይላል። ቁጥር 3 ላይ ሲናገር ምዕራፍ 17 ከመጽሐፍት እየጠቀሰ ይነጋገር ነበረ። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ እኔ የምሰብክላችሁ እርሱ ክርስቶስ ነው ይል ነበር ይላል። እዚህ ውስጥ ብዙ ነገር አለ። ይህንን ነገር ነው የሚሰብክላቸው። ታዲያ በ3 ሳምንት ውስጥ ቀላል ሰው አይደለም ያገኘው። ብዙዎቹ ወደ ክርስቶስ ዘወር አሉ። ነገር ግን ከ3 ሳምንት በኋላ በዚሁ ክፍል እንደምታዩት አይሁድ ቀኑ ይላል። እነዚህ የሃይማኖት ሰዎች መቼም ክፉ የወንጌል እንቅፋቶች ነበረ። ቀንተው ክፉ ሰዎችንና ስራ ፈቶችን ሁሉ አስተባብረው ነገሩን ከፖለቲካ ጋር አያይዘው ጳውሎስን አሳደዱት። ክርስቶስን የተቀበሉትን ወገኖች ሁሉ አንገላቷቸው። በዚህ ምክንያት ጳውሎስና ጓደኞቹ ተሰደው ወደ ቤርያ ሄዱ። ወደ ቤርያ ሄዱ። አሁንም ጳውሎስ ዝም አላለም። ጌታ ወይ እርዳኝ፣ እናንተንም ይርዳ። ያለፈበትን ስደት እያጣጣመ እያብሰለሰለ አልተቀመጠም። አሁንም ወደ ቤርያ ወዳሉ ምኩራቦች ገባ። ምዕራፍ 17 ቁጥር 10 እስከ 15 ነው የምታገኙት። ወደ ምኩራብ ገብቶ ወንጌል ሰበከ። እዚህ ለየት ያለ ነገር ምንድነው? መጽሐፍትንና ጳውሎስ የሚናገረውን እያመሳከሩ እልኸኞች አልሆኑም። ልባቸውን ለጌታ ሰጡ። በቅን ልብ ወንጌሉን ተቀበሉ። እንዲህ ሆኖ ሳለ ደግሞ ወገኖች ሆይ በተሰሎንቄ ያሳድዷቸው የነበሩ አይሁድ ተከትለው በመምጣት በቤርያም በጳውሎስ ላይ መከራን አመጡ። ተሰደደ። አሁንም ጳውሎስ ከተሰደደ በኋላ ወገኖች ሆይ ጥቂት ወንድሞችን እነ ጢሞቴዎስን እና ሲላስን ሌሎችን በዚህ
ቤርያ ትቶ ጳውሎስ ወደ አቴና ወደ ግሪክ ዋና ከተማ ተሻገረ። እዚያም ዝም አላለም። ሃሌሉያ! ከፈላስፎች ጋር በገበያ እየዞረ ክርስቶስን ይሰብክ ነበረ። ሃሌሉያ! ዓይኑን ከወንጌል ያላነሳ፣ ዓይኑን ከወንጌል እንዲያነሳ ብዙ ጦርነት ቢኖርም ንቅንቅ ያላለ ጀግና ነበረ ጳውሎስ። ይህ ጸጋ ነበረው። ይህን እማራለሁ እኔ ክብሮ ጌታ የሰጠውን አደራ መጠበቅና መስራት እንዴት ደስ ይላል ወገኖች ሆይ። እዚያው በአቴንስ ሆኖ ግን ወገኖች ሆይ ዝም አላለም። የተሰሎንቄ ነገር፣ እነዚህ በጌታ ያላደጉ ለጋ ክርስቲያኖች ነገር እረፍት አልሰጠውም። ስደት በዚህ አለ። በመንፈሳዊ ሕይወታቸው አላደጉም። ከዚህ የተነሳ እረፍት አልነበረውም ጳውሎስ እና የሚያደርገው ቢያጣ ጢሞቴዎስን ነው ወደ ተሰሎንቄ የላከው። ምዕራፍ 3 ላይ ታገኙታላችሁ። ጳውሎስ እንዴት ተጨንቆ ጢሞቴዎስን እንደላከው ይገልጻልና ነው። እግዚአብሔር ሆይ የዚህን ባሪያህን ልብ ዛሬም ስጠን። እንዴት የሆኑ ወገኖች ብሎ መጨነቅ፣ ሕይወታቸው እንዴት እንደሆናሉ ብሎ መንሰብሰብ ከእግዚአብሔር ነው። እኔ ክፍለ ሀገር ሳለው ምናልባት አገልግሎቱ ይህን የምታውቁ ወደ ተለያየ ሃይማኖት ክፍሎች ወንጌል እየገባው ስሰብክ ቀኑን ሁሉ ካገኘኋቸው ጋር ሳስተምር ስሰብክ ውልና ማታ ብቻዬን ወደ ቤቴ ገደም ብዬ የምለምነው አንድ ነገር ነበረኝ። ጌታ ሆይ ብቻዬን እንዳታስቀረኝ። አዎ ጌታ ሆይ ሰዎችን ስጠኝ፣ አብረውኝ የሚቆሙ ስጠኝ እያልኩ ጸልይ ነበር። አልነሳኝም። ብዙ ታሪክ አለ፣ ወደዚያ ውስጥ አልገባም። እግዚአብሔር ይመስገን የታመኑ ወንድሞችና እህቶችን ሰጠኝ እና ጳውሎስ እንዲህ ችግር ነበረበት በሕይወቱ። የወገኖቹ ጉዳይ፣ ወገኖቹ ያንሰፈስፉት ነበረ እና ለዚያ ነው ጢሞቴዎስ ሂድና እባክህ ያሉበትን ሁኔታ ሁሉ ንገረኝ ዘህዲና ብሎ ላከው። ከላከው በኋላ ወገኖቼ ወይ ጢሞቴዎስ ስለ ተሰሎንቄ ሰዎች ይዞለት እንዲመጣ፣ ወሬውን ይዞለት እንዲመጣ ወደ ቆሮንቶስ ተሻግሮ ወንጌል እየሰበከ ደግሞ ቆየው። አያርፋርር ሰውየው። እዚያም ስደት ወዲያ ወንጌል፣ ስደት ወዲያ ወንጌል፣ ስደት ወዲያ ወንጌል ይሄዳል። ሐሰተኞች እንደዚሁም ደግሞ አሳዳጅ ሃይማኖት ክፍሎች ይከተሉታል። እሱ እየሰበከ ይሄዳል። ፍሬ በፍሬ ግን ሆነ። ጌታ ያለ ፍሬ አልተወውም። እግዚአብሔር ይመስገን እና ቆሮንቶስ ላይ እያለ ጢሞቴዎስ ስለ ተሰሎንቄ ወገኖች የምስራች ይዞለት መጣ። መከራ እየተቀበሉ እንደሆነ፣ በመንፈስ ቅዱስ ኃይል እየበረቱ እንደሆነ፣ ኢየሱስን በትጋት እየጠበቁት እንደሆነ፣ ወደ ክርስቶስ እየተመለሱ እንደሆነ ሲነግረው እጅግ ደስ አለው። ሃሌሉያ! ዛሬ በዚህ ምድር ላይ ሳላችሁ ደስታችሁ በምን ላይ የተመሰረተ ይሆን? ከጳውሎስ እንማር። ደስ አለውና እንደሚባለው በ51 ዓመተ ምህረት በቆሮንቶስ በነበረ ጊዜ እችን የመጀመሪያይቱን መልእክት ጻፈላቸው። እንደሚባለውም ከ6ኛው ወር በኋላም እንደገና ሁለተኛይቱን መልእክት ጻፈ ይባላል። ጻፈላቸው አይደለም ለነርሱ ለኛም የሚጠቅም ነገር ይሄው በእጃችን አድርጎልን ሄደ። ሃሌሉያ! አንዳንድ ሰዎች ከሞቱ በኋላ ለዘላለም የሚኖር ነገር በምድር ጥለው ይሄዳሉ። አንዳንዶች ደግሞ እንደ ሞቱ ታሪካቸው ይጠፋል። ድርግም
ከቶ ወገኖቼ ሆይ የእናንተ ፍጻሜ ምን ይሆን? በምድር ላይ ጥላችሁት የምትሄዱት? ይሄ ነው የኔ ምኞት። ሃሌሉያ። እና ይህን መልእክት ትቶ ሄደ። ይህን ካልኳችሁ ወደ መልእክቱ ልግባና መልእክቱን ትንሽ ገባ ብለን እንመልከተው። ወደ መልእክቱ ስንገባ ወገኖቼ ወይ መጀመሪያ ልነግራችሁ እንፈልገው መልእክቱ እንዲገባን ዋናውን የመልእክቱን ሐሳብ ወይም ቁልፍ ነው የምሰጣችሁ። በዚህ ቁልፍ ነው ከፍታችሁ መጽሐፍ ቅዱስን ማንበብ ያለባችሁ። በእያንዳንዱ መጽሐፍ ገብታችሁ ስታነቡ መጀመሪያ ቁልፉን ማግኘት አለባችሁ፣ ወይም ደግሞ ዋና ሐሳቡን ማግኘት አለባችሁ። ስለዚህ የተሰሎንቄ መልእክት ዋና ሐሳብ የኢየሱስ ክርስቶስ በክብር ተመልሶ መምጣት ነው። ይሄ ነው ዋናው መልእክት። ከዚህ ተነስቶ ነው ሌሎችን ነገሮች ለነዚህ ቅዱሳን የጻፈው። ይሄን መሰረት በማድረግ ሐዋርያው ጳውሎስ 3 ዋና ነገሮችን ጻፈላቸው። ከዚህ ከመመለሱ ጋር አያይዙ። አንደኛ ወገኖች ሆይ ጳውሎስ ቅዱሳን በመከራ በመጽናታቸው ሕይወታቸው በማደጉ ተአምር ነው። በ3 ሳምንት ውስጥ የሆነ ክርስትና በማደጉ ምክንያት እግዚአብሔርን እጅግ ያመሰግናል። መልእክቶቹን ሁሉ ገብታችሁ እያቸው። ስለ ቅዱሳን ያመሰግናል፣ ይጸልያል። ያመሰግናል፣ ይጸልያል። ይህ ሕይወት ያለ ወንድም ያብረን ጌታን የምናገለግል ታዲያ ጌታውን እንደሚያመሰግን እንደሆነ ይነግራቸዋል። ስለ እናንተ እግዚአብሔርን አመሰግናለሁ ይላቸዋል። ስለ ሁላችሁ ጌታን አመሰግናለሁ ይላቸዋል። ምዕራፍ 1 ቁጥር 3 መጨረሻ ላይ ስታዩት እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል። ሃሌሉያ! የልቡ ደረሰ። ወንጌሉ ከንቱ አልሆነም። በአሳዳጆች ባለማደጋቸው ምክንያት ከንቱ አልሆነም። ጌታ ሆይ ከዚህ የበለጠ ደስታ የለም። ሁለተኛ ይህን መልእክት የጻፈበት ዋና ዓላማ ቅዱሳን ክርስቶስን ካገኙ በኋላ በቅድስና እንዲኖሩ ለመምከር ነው። አዎ ቀደም ይኖሩበት የነበረው ዓለም ሌላ ነው። አሁን በክርስቶስ ኢየሱስ ሆነው የሚኖሩበት ዓለም ደግሞ ፈጽሞ ሌላ ነው። ያ የርኩሰት የዝሙት ዓለም ነው። ይሄ ደግሞ የቅድስና ዓለም ነው። በቅድስና እንዲኖሩ ይሄንን መልእክት ይጽፍላቸዋል። ወገኖቼ ወይ ቅድስና በጣም አስፈላጊ ነገር ነው። ቀጥሎ በሚቀጥለው ጊዜ ይዤላችሁ የምቀርበው ይህን ጉዳይ ይሆናልና በዛን ጊዜ ትኩረት ሰጥቼ አየዋለሁ። ምክንያቱም ቅድስና ከጥንት እስካሁን እስከ ምጽአት ድረስ ለክርስቲያን በነፍስ በስጋው ጤና የሚሰጠው ስለሆነ እንማረዋለን። እናንተ ማስቡበት። ሶስተኛ ጳውሎስ የጻፈላቸው ካሁን ቀደም ሲሰብክላቸው ሲያስተምራቸው በነበር ጊዜ ስለ ኢየሱስ ክርስቶስ ነገር ነግሯቸዋል። ምክንያቱም ከጣዖታት ዞር ብለው ክርስቶስን ነው የጠበቁ። ከየት አምጥተው ይጠብቁታል? ጳውሎስ በደንብ አስተምሯቸው ሄዷል። ስለዚህ ስለ ኢየሱስ ክርስቶስ ምጽአት ይነግራቸዋል። ማንበብ ከፈለጋችሁ ምዕራፍ 4 ቁጥር 13 እስከ 18 እና ምዕራፍ 5 ቁጥር 1 እስከ 11 ያለውን መመልከት ትችላላችሁ። ወገኖቼ ሆይ እግዚአብሔር ቃሉን ይባርክላችሁ። ይህ ነበር የጳውሎስ ዋና መልእክት። ጌታን ማመስገን፣ ቅዱሳን በጽድቅና በቅድስና መኖር፣ ኢየሱስ ክርስቶስን ደግሞ እንዴት መጠበቅ እንዳለባቸው ለማስገንዘብ ነው የጻፈው። ይህን ከነገርኳችሁ ምንም እንኳን ከዚያ ብዙ ባይርቅም የመልእክቱን አከፋፈል ገብተን እንየው። የበለጠ እንድታላምጡት ይረዳችኋል። መልእክቱ በ6 ዋና ክፍሎች ይከፈላል። ጌታ ሆይ አመሰግናለሁ።
አንደኛ ቅድም እንዳልኳችሁ ስለ ቤተ ክርስቲያኒቱ መንፈሳዊ እድገት ያመሰግናል። ምዕራፍ 1 ቁጥር 1 እስከ 10። ቀጥሎ ደግሞ ምዕራፍ 2 ላይ ጥልቅ ስትሉ ስለ ራሱ ሕይወት ጌታ እንዴት በመካከላቸው ሲኖር እንደረዳው ይናገራል። ለነሱ እንዴት በጥንቃቄ እንደኖረ፣ ለወንጌሉ እንዴት እንደኖረ፣ እነሱ የሕይወቱ እና የአገልግሎቱ ዋና እንደሆኑ፣ ስለ እነሱ አይከፍል ዋጋ እንደከፈለ መልሶ ይነግራቸዋል። ምክንያቱም ከአስተማሪያቸው እንዲማሩ የእርሱን ምሳሌ ደግሞ አሁን እንዲከተሉ ነው። እንደዚሁም ደግሞ ምዕራፍ 3 ስትገቡ ምዕራፍ 3 ቁጥር 1 ጀምራችሁ እስከ ቁጥር 25 ድረስ ሂዳችሁ ስታዩ ጢሞቴዎስ እንዴት እንደተላከ ባጭሩ ቅድም እንደገለጽኩላችሁ ተጽፏል። አራተኛ ደግሞ ስለ ኢየሱስ ክርስቶስ ምጽአት ነው የሚነግራቸው። ምዕራፍ 4 ቁጥር 13 እስከ ምዕራፍ 5 ቁጥር 11 ድረስ ስለ ምጽአቱ ነው የሚነግራቸው። ወገኖቼ ሆይ ስብከታችን ድህነት ቀጥሎ ምጽአት መሆን አለበት። ከጳውሎስ ይህን ተምሬያለሁ። የድህነት አስተምህሯችን ምጽአትንም ሊጠቀልል ይገባዋል። ምክንያቱም ለምን ድህነት ተማሩ? ምጽአቱ እንዲጠብቁ ነው። ስለዚህ ይህንን ያሳስባቸዋል። ሌላው በቅድስና ስለመኖራቸው ነው። ይሄንንም ደግሞ ቅድም አይተነዋል። ይልቅ አምስተኛውን ልሄድላችሁና ቅዱሳን አሁን ክርስቲያኖች ሆነው በአንድነት ነው እየኖሩ ያሉት። እየኖሩ ሳሉ ግን እርስ በርሳቸው እንዴት መኖር እንዳለባቸው ይጽፍላቸዋል። በተለይ ደግሞ በዚህ ውስጥ ለሚያገለግሏቸው አገልጋዮች ልዩ ጥንቃቄና አክብሮት እንዲኖራቸው፣ ሁለተኛ ደግሞ ያለ ስርዓት የሚሄዱ አንዳንድ ሰዎች ካሉ በስርዓት እንዲሄዱ እንዲመክሯቸው፣ እንደዚሁም ደግሞ ወገኖች ሆይ ፈሪዎች ሊሆኑ ደግሞ ብርታትን እንዲሰጣቸው፣ እንዲያበረታቷቸው፣ የጸሎት ሰው እንዲሆኑ፣ በክርስቶስ ኢየሱስ ያገኙትን ሕይወት በቅድስና እንዲጠብቁት ይህንን ይመክራል። ወገኖቼ ሆይ ምዕራፍ 5 ቁጥር 12 እስከ 22 ነው የምታገኙት። በመጨረሻም ስንብት ነው። በዚህ በስንብቱ ላይ የሚሰጣቸው ምክር መቼም ቀላል አይደለም። ምን ይላችኋል? የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ ይላል። ሃሌሉያ! መላ የውስጥ የውጭ ሰውነታችን በቅድስና ይጠበቁ እያለ ይደመድማል። እግዚአብሔር ይርዳን እና የተሰሎንቄ መልእክት ባጭሩ ይሄን ይመስላል። ለመሆኑ ከዚህ መልእክት ምን እንማራለን? አንደኛ ክርስትና መለወጥ ነው። መለወጣችን ደግሞ ራሳችንም በዙሪያችን ያሉ ሰዎችን እስኪመሰክሩለት ድረስ ነው። ክርስቲያን ተሆኖ መለወጣችንን እግዚአብሔርን ሰውም ራሳችንም እስክናውቀው ድረስ ካልሆነ እውነቱን ልንገራችሁ አልዳናችሁም በጭራሽ። ምክንያቱም መንፈስ ቅዱስ ይለውጠናል፣ ደሙ ይቀድሰናል። ስለዚህ ክርስትና እንደ ተሰሎንቄ ሰዎች ከኃጢአት ዘወር ማለት ጌታን ማገልገል፣ ኢየሱስን መጠበቅ ነው የሚሆነው። እንዲህ ነው ህይወታችሁ።
ጌታ ይርዳችሁ። ሁለተኛ እውነተኛ መለወጥ ካለ መከራ ይኖራል። ምክንያቱም ሳትለወጡ በፊት ጠጪዎች፣ ሰካራሞች፣ ዘፋኞች፣ ሌቦች፣ ወስላቶች፣ ወንበዴዎች፣ ሰው ናቂዎች ነበራችሁ። እናንተ ብቻ ሳይሆን ግሩፓችሁ አብሯችሁ ያለው ነበር። አሁን ከዚያ ስትወጡ የመጀመሪያው አሳዳጃችሁ እነዚህ የቀድሞ ጓደኞቻችሁ ናቸው። አትጠጡማ፣ አታመነዝሩማ፣ አትቆጡማ፣ ኃጢአት አትሰሩማ፣ ሰው አትንቁማ። ሰው እንዴት ነው? ስለ ሰው አክብሮት ይኖራችኋል፣ ጸባያችሁ ይለወጣል፣ አማላችሁ ይለወጣል። ሰዎች ሁሉ እስኪደንቃቸው ድረስ ህይወታችን ሲለወጥ ወይ ይንቁና፣ ወይ ያሳድሩና፣ ወይ ከቤት ያባሩና፣ ሶሳይቲው ያባረረናል። እውነተኛ መለወጥ መከራ ነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ካለ በኋላ በክርስቶስ ኢየሱስ እስካለን ድረስ ደግሞ መከራ እንዳለብን ይናገራል ፊልጵስዩስ። ስለዚህ መለወጥ አንዱ ምልክቱ መከራ መከተሉ። ሶስተኛ ልነግራችሁ የምፈልገው ብዙ ጊዜ መከራው የሚመጣው ከሃይማኖት ሰዎች ከጳውሎስ ጀምሮ እስከ ዛሬ ድረስ ወደፊትም ደግሞ የክርስቶስ ተቃዋሚ የሚጋልባት ጋለሞታ ቤተክርስቲያን በቅዱሳን ደም እስከምትሰክር ድረስ ቅዱሳን የሚሰደዱት በሃይማኖት ሰዎች ነው። እኔም በዘመኔ የደረሰብኝ እስከ ቤተሰቦቼ ድረስ በሃይማኖት ሰዎች የመጣው ስደት ነው። ቤቱን አፈራረሱት፣ መኖሪያ ሁሉ አሳጡ። እስር ቤቱ በየሳምንቱ እስር ቤት ብዙ ናቸው። ደግሞ መከራ ላይ ያሳያችሁ ሲፈልጉ ፖለቲካውን እንደነካችሁ ከፖለቲካው ጋር አገናኝተው ህዝቡን ማስነስተው መድረሻ ነው የሚያሳጧችሁ። የሃይማኖት ሰዎች ናቸው ዋና አሳዳጆች። ይህንን እንድትገነዘቡልኝ ይፈልጋል። ሌላው ወገኖች ሆይ እዚህ ክፍል የምንማረው ከጳውሎስ ህይወት ነው። ጳውሎስ ምን ላድርገው ይህን የጌታ ባሪያ ለሰው የሚኖር ሰው እንደ ጳውሎስ አለ? ሰው ከክርስቶስ ጋር እንዲገናኝ የማያደርገው ነገር አለ? ህይወታችንን ሳይቀር ሰጠናችሁ ይላል። ስልጣናችንን ሳይቀር ተውነው ይላል። እንደ ሞግዚት ሆነን እንደ አባት ሆነን ይላል። ጌታ ሆይ አስበን። ተንኮል የለም፣ ውሸት የለም፣ ገንዘብ ለማግኘት እያመካኘን አልሰበክን ይላል። ጳውሎስ አንተን እንድንመስልህ እስኪ ጌታ ይርዳ። ይህን እላለሁ። በሌላ በኩል ደግሞ ለቅዱሳን ላስተላልፈው የምፈልገው ነገር ቅዱሳን በቅድስና መኖር ነው። ቅድስና እኮ ከኃጢአት መራቅ፣ በተለይ ዓለምን እየወረረ ካለው ከዝሙት ኃጢአት። እዚህ ላይ ጳውሎስ የሚነግራቸው ይሄን ነው። ምዕራፍ 4 ላይ እያንዳንዳችሁ ከዝሙት ሸሹ ይላል። ምዕራፍ 4 ቁጥር 4 ላይ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ይላል።
ቅዱሳን በነፍስ በስጋቸው ከእግዚአብሔር ጋር ግንኙነታቸው አምሮ እንዲኖር ጤነኛ ሆነው እንዲኖሩ በቅድስና መኖር እንዳለባቸው ልመክራችሁ እወዳለሁ። በቅድስና ኑሩ። ጌታ ይርዳችሁ። መቼም ስለዚህ እግዚአብሔር ባሪያ ብዙ ብናገር ደስ ባለኝ፣ ግን በመጨረሻው አንድ ነገር ልናገር። አንደኛ ይህ የእግዚአብሔር ባሪያ ወንጌል ባልደረሰበት ሀገር ነው የሚዞረው። ይህ ጸጋላችሁ። ሁለተኛ ወንጌል ይሰብካል፣ ይሰደዳል። ወንጌል ይሰብካል፣ ይሰደዳል። ወንጌል ይሰብካል፣ ይሰደዳል። ይህ ጸጋ አላችሁ። እንዲህ እያላችሁ ስትሄዱ ደግሞ ፍሬ አያሳጣችሁ። ስለዚህ ከዚህ የእግዚአብሔር ባሪያ አገልግሎት ብዙ እንድንማር አደራላችኋለሁ። ጌታ ቢረዳኝ አቅም ባቀኝ የዚህን ሰው ሕይወትና አገልግሎት ፍጻሜ አብጠርጥሬ ባቀርበው በጣም ደስ ይለኛል። ምክንያቱም ክርስቶስ ኢየሱስን ሕያው ሆኖ በሕይወቱ ያየሁበት የጌታ ባሪያ ነውና እንድንመስለው አደራላችኋለሁ። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እዚህ ላይ ልደምድም። በቀጣይ ጊዜ ስለ ቅድስና እስክንገናኝ ድረስ ጌታ ከእናንተ ጋር ይሁን። በደህና ሁኑ። አሜን።